በዛሬው የመለኛ ቪዲዮ ይህን የበቆሎ ዱቄት ተጠቅመን በጣም ጣፋጭ የሆነ ፎሰሴ እንዴት እንደምታዘጋጁ አሳያችኋለሁ። መቼም ይህን ፎሰሴ ምግብ ቤቶች ላይ በመቶዎች ከፍላችሁ እንደተመገባችሁት እንገምታለን። ዛሬ በቀላሉ እንዴት በቤት ውስጥ እንደምታዘጋጁ እናሳያችኋለን። የፎሰሴን ትርጉምና የት አካባቢ እንደሚዘወተር የምታውቁ የመለኛ ተመልካቾች ካላችሁ ሁልጊዜ እንደምናደርገው መማማሪያ እንዲሆነን አስተያየት መጻፊያው ላይ ጻፉልን። ፎሰሴውን ለማዘጋጀት ከምንጠቀማቸው የግብአት አይነቶች መካከል የአበሻ ጎመን አንዱ ነው። አስቀድማችሁ ጎመኑን ምስሉ ላይ በምትመለከቱት መሰረት ታራግፉታላችሁ። ካራገፋችሁት በኋላ ቅጠሉን ከግንዱ ትሸመጥጣላችሁ። አሁን ጎመኑን ከቀነጠሳችሁ በኋላ በንጹህ ውሃ ደጋግማችሁ ታጥቡታላችሁ። አሁን ያጠባችሁትን ጎመን በማጥለያ በደንብ ታጠሉትና ልክ ምስሉ ላይ በምትመለከቱት መሰረት የተወሰነ በእጃችሁ እየተቀለላችሁ በቢላ ድቅቅ አርጋችሁ ትከትፉታላችሁ። ጎመኑን ምስሉ ላይ በምትመለከቱት መሰረት ካደቀቃችሁ በኋላ ሽንኩርታችሁን ታበስላላችሁ። ሽንኩርቱን ለማብሰል ሰፋ ያለ ድስት ላይ አንድ ራስ ደቆ የተከተፈ ሽንኩርት ከውሃ ጋር ከድናችሁ በእንፋሎት ታበስላላችሁ። ሽንኩርቱ እስኪበስል ድረስ የበቆሎ ዱቄታችንን እንቆላለን። ዱቄቱንም መቁላት ያለባችሁ በመካከለኛ ሙቀት ለ5 ደቂቃ ያህል ወይንም ትንሽ ቀለሙን እስኪቀይርላችሁ ድረስ ነው። መዘንጋት የሌለባችሁ ነገር ፈጽሞ ማረር የለበትም። ወደ ሽንኩርቱ ስንመለስ ምስሉ ላይ እንደምትመለከቱት ሽንኩርቱ በእንፋሎት ቆንጆ ሆኖ በስሎልናል። አሁን 4 የሾርባ ማንኪያ ዘይት እንጨምራለን። ብዙውን ጊዜ ጎመን ስትጠብሱ ዘይት ማሳነስ የለባችሁም። ጎመኑ ቆንጆ ሆኖ እንዲጠበስላችሁ ዘይት ቢኖረው ይመረጣል። ዘይቱን ድስቱ ላይ ከጨመራችሁ በኋላ በመካከለኛ ሙቀት እያማሰላችሁ ትጠብሱታላችሁ። ሽንኩርቱ በከፊል ከተጠበሰላችሁ በኋላ ከትፋችሁ ያዘጋጃችሁትን ጎመን ተጠንቅቃችሁ ትጨምራላችሁ። ምግብ የምታዘጋጁበት ጠረጴዛ እንዲሁም አካባቢው እንዳይበላሽባችሁ ሁልጊዜ እንደምናደርገው የሻይ ብርጭቆ ማስቀመጫ ላይ ማማሰያችሁን እያሳረፋችሁ ማዘጋጀት ይኖርባችኋል። ጎመኑን ከሽንኩርቱ ጋር በሚገባ ከቀላቀላችሁት በኋላ ከድናችሁ ለተወሰነ ደቂቃ በእንፋሎት ታበስሉታላችሁ። የምድጃችሁም የሙቀት መጠን መካከለኛ ላይ መሆን ይኖርበታል። ጎመኑን ከድናችሁ ለተወሰነ ደቂቃ በእንፋሎት ካበሰላችሁ በኋላ መልሳችሁ ትከፍቱትና ታማስሉታላችሁ። መሃል ላይ የተጠባበቀ ካለ በማማሰያው መበተን ይኖርባችኋል። በማማሰያው በደንብ ዘርዘር ካረጋችሁት በኋላ ከድናችሁ ደግሞ መልሳችሁ በእንፋሎት ታበስሉታላችሁ። ጎመኑ በከፊል ከተጠበሰላችሁ በኋላ ግማሽ የሾርባ ማንኪያ ላም ተደርጎ የተፈጨ ነጭ ሽንኩርት ትጨምራላችሁ። የምንጨምረው ነጭ ሽንኩርት የዛሬውን ፎሰሴያችንን ከሚያጣፍጡልን ግብአቶች መካከል አንዱ ስለሆነ ብትጨምሩበት እመክራችኋለሁ። ምስሉ ላይ እንደምትመለከቱት ጎመኑ ቆንጆ ሆኖ እየበሰለልን ይገኛል። አሁንም ለተወሰነ ደቂቃ እዛው በመካከለኛ ሙቀት ከድናችሁ በእንፋሎት ታበስሉታላችሁ። በእንፋሎት መልሶ ቆንጆ ሆኖ ከበሰለላችሁ በኋላ የማጣፈጫ ቅመሞች ታስገባላችሁ። በቡና ማንኪያ ልኬት ግማሽ የሮዝመሪ ዱቄት፣ ግማሽ የኮረሪማ ቅመም፣ ግማሽ የቡና ማንኪያ ያልጫ ቅመም እና 1 ቁንጥር ቁንዶ በርበሬ ትጨምራላችሁ። የቅመም ግብአቶቹን ከጨመራችሁ በኋላ ቶሎ ታማስሉታላችሁ። እዚህ ጋር የዘረዘርኩላችሁን እያንዳንዱ ቅመሞች በቤት ውስጥ በቀላሉ እንዴት እንደሚዘጋጁ ከዚህ በፊት በመለኛ ገጽ ስላሳየናችሁ መማር ከፈለጋችሁ ሩቅ ሳትሄዱ እዚሁ መመልከት ትችላላችሁ። ሌላው አንድ መገንዘብ ያለባችሁ ነገር ቅመሞቹን ባትጨምሩም ብቻውን ምግቡ በጣም ጣፋጭ ነው። ነገር ግን የተሻለ ጣዕም ማግኘት ከፈለጋችሁ የጠቀስኩላችሁን ቅመሞች መጠቀም ይኖርባችኋል። አሁን ምስሉ ላይ በምትመለከቱት መሰረት ጎመኑ ቆንጆ ሆኖ ከተጠበሰላችሁ በኋላ 1 ብርጭቆ ውሃ ከላይ ትጨምራላችሁ። የምትጨምሩት ውሃ የፈላ ቢሆን ይመረጣል። ውሃውን ጨምራችሁ ልክ ምስሉ ላይ እንደምትመለከቱት ከተፍለቀለቀ በኋላ ግማሽ የሾርባ ማንኪያ የተነጠረ ቂቤ ትጨምራላችሁ። ይህን ፎሰሴ በጾም ወቅት የምታዘጋጁት ከሆነ እዚህ ጋር ቂቤውን አለመጨመር ትችላላችሁ። ከቂቤው በተጨማሪ የምትፈልጉትን ያህል ጨው ከላይ ትጨምራላችሁ። ቂቤ እንዴት እንደሚነጠር መማር ከፈለጋችሁ እዚሁ ገጻችን ላይ ታገኛላችሁ። ጎመኑ ላይ ቂቤና ጨውን ከጨመራችሁ በኋላ ከድናችሁ ታፍለቀልቁታላችሁ። ለተወሰነ ደቂቃ ካፍለቀለቃችሁት በኋላ የምድጃችሁን የሙቀት መጠን ዝቅተኛ ላይ ታደርጋላችሁ። የምድጃችሁን የሙቀት መጠን ዝቅተኛ ላይ የምታደርጉበት ምክንያት የምትጨምሩት የበቆሎ ዱቄት ቀስ ብሎ በእንፋሎት እንዲበስል ይረዳዋል። በተጨማሪ ቶሎ ውሃውን ጨርሶ እንዳይቦካባችሁ ያግዛል። አሁን ቆልታችሁ ያዘጋጃችሁትን የበቆሎ ዱቄት ወደ ጎመኑ ትጨምራላችሁ። ዱቄቱን ስትጨምሩ ሙሉ ለሙሉ ጎመኑን መሸፈን ይኖርበታል።
ዱቄቱን ከጨመራችሁ በኋላ ልክ ምስሉ ላይ እንደምትመለከቱት መሃል ላይ በራሱ እንፋሎት ማስወጫ ይሰራል። አሁን የምድጃችሁ የሙቀት መጠን እዛው ዝቅተኛ ላይ እንዳለ ከድናችሁ ታበስሉታላችሁ። ውሃውን መጨረሱን አለመጨረሱን ለመለየት ከፈለጋችሁ በማንኪያ ወጋ እያረጋችሁ ማየት ትችላላችሁ። ሙሉ ለሙሉ ውሃውን ከጨረሰ ልክ ምስሉ ላይ እንደምትመለከቱት ቀስ እያረጋችሁ ትገለብጡታላችሁ። በጥንቃቄ ከገለባበጣችሁት በኋላ ጠፍጣፋ ማማሲያ ወይንም ማንኪያ በመጠቀም ትፈረፍሩታላችሁ። እዚህ ጋር ስትፈረፍሩት እንዳይቦካባችሁ በማንኪያው ቀስ እያላችሁ ወደ ጎን በመበተን መፈርፈር ትችላላችሁ። ሌላው እዚህ ጋር የምታዘጋጁት ፎሰሴ የበቆሎ ዱቄት አንሶት ከቦካባችሁ ቶሎ የበቆሎ ዱቄት ከላይ መጨመር ይኖርባችኋል። ነገር ግን የምትጨምሩት የበቆሎ ዱቄት የተቆላ መሆን አለበት። ያልተቆላውን የበቆሎ ዱቄት ከተጠቀማችሁ ሊጥ ሊልባችሁ ስለሚችል አስቀድማችሁ መቁላት ይኖርባችኋል። በተጨማሪ ዱቄት ከበዛባችሁ ደግሞ በማንኪያው በደንብ እየዳመጣችሁ ማሸት ትችላላችሁ። ፎሰሴው በሚገባ ከተፈረፈረ በኋላ ይህንን ይመስላል። አሁን ለጣዕም ያህል እንደ ፍላጎታችሁ ግማሽ የቡና ማንኪያ ሚጥሚጣ ከላይ ትነሰንሳላችሁ። ሚጥሚጣውን የጨመርኩበት ምክንያት ትንሽ የማቃጠል ይዘት እንዲኖረው ነው። አሁን ፎሰሴያችን ዝግጁ ሆኖልናል። አሳምረን ደግሞ እናቀርባለን። ብዙውን ጊዜ ይህ የምግብ አይነት ሲቀርብ በጎድጓዳ ሳህን ይቀርባል። እኔ ፎሰሴውን ለማቅረብ ጣባ ተጠቅሜያለሁ። ነገር ግን እናንተ በቤት ውስጥ ጣባ ከሌላችሁ በጎድጓዳ ሳህን ማቅረብ ትችላላችሁ። የዚህን የፎሰሴ አሰራር በየቤታችሁ ከሞከራችሁት የመለኛ የቴሌግራም ግሩፕ ላይ ፎቶ እንዲሁም ቪዲዮ እየቀረጻችሁ ላኩልን። በተጨማሪ የተለያዩ የማህበራዊ ድረገጾች ላይ ከለቀቃችሁት መለኛን ታግ ካረጋችሁት አስተያየት እንሰጥበታለን፣ እንዲሁም ለሌሎች እናጋራለን። ቴሌግራም ላይ መለኛ ግሩፕ በሚል የመጠቀሚያ ስም ታገኙናላችሁ። እኔ ከፎሰሴው ጋር እንደ ማባያ እንዲሆነን እርጎ አቅርቤያለሁ። እናንተ ከእርጎ በተጨማሪ የተለያዩ ትኩስ መጠጦችን አብራችሁ ማቅረብ ትችላላችሁ። ፎሰሴ እንግዲህ እንዲህ ነው የሚዘጋጀው። ማንኛውም ጥያቄ ካላችሁ እንዲሁም የፎሰሴ ምንነትና የት አካባቢ እንደሚዘወትር አስተያየት ላይ መጻፍ እንዳዘነጉ። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።